ዋትስአፕ ዩቲዩብ እንዴት ናችሁ? ዛሬ ደግሞ አዲስ አበባ ቦሌ ሩዋንዳ የሚገኘው የቻይና ሰፈርን አሳያችኋለሁ። ቪዲዮን እስከ መጨረሻው ተከታተሉ። ይመቻችሁ ጋይስ። እንግዲህ የምንገኘው ቻይና ማርኬት ውስጥ ሲሆን እዚህ እንግዲህ የተለያዩ እንግዲህ እዚህ ጋር እንደምትመለከቱት ኤቭሪቲንግ በቻይና ጽሑፍ ነው። እንግዲህ እዚህ የተለያዩ አትክልቶች አሉ። ሌላ ቦታ የማታገኛቸው አሪፍ አትክልቶችና ምርጥ ነገሮችን እናሳያቸዋለን። ቦታም ለየት ይላል። አብዛኛው የሚገዛው እንግዲህ እንደምታዩት የኤዥያ ሰዎች ናቸው። እስቲ ቦታው ምን ይመስላል የሚለውን እናሳያቸዋለን። አሁን ደግሞ የቻይና ማርኬት አንድ ሬስቶራንት እናሳያቸዋለን። እንግዲህ እንደምትመለከቱት everything is written in Chinese just to show the culture and everything. So this way people come and like የሚስተናገዱት ላይ እዚህ ጋር ነው እንደምታዩት ነው። የተለያዩ የቻይና ምግቦች አሉ እዚህ ጋር እንግዲህ ስኮርፒዮን፣ ዶሮ፣ ሩዝ ምናምን እንደምታዩት ነው። እንግዲህ ቦታው እንግዲህ የቻይናን ባህል የጠበቀ በቻይና ጽሑፎች የተጻፈ ነው። እዚህ ፍሪዘሮች ደግሞ እንደምታዩት የተለያዩ የቻይና ሀገር የኤዥያ ሀገር መጠጦች በቻይና ጽሑፍ ያሉት ሬድ ቡል አለ ለምሳሌ። የተለያዩ ሪፍሬሽመንቶች፣ ፋስት ፉዶች፣ ስፕራይት፣ ኮክ የተለመዱት ሄንኬኖችም አሉ። እዚህ ጋር ደግሞ ምርጥ ቻይና አይ ቲንክ ካልቸርን የሚገልጽ ልጆች ትላልቃትን የሚገልጽ ፕሌቲንግ አለ። ቤዚካሊ እዚህ አካባቢ ኤቭሪቲንግ የምታገኙት እንግዲህ ኤዥያቲክ ቫይብ ያለው ሲሆን በቻይና ገበያ ስትመጡ እንግዲህ የምታገኛቸው የተለያዩ ሬስቶራንቶች ይህን ይመስላሉ። እንግዲህ የነበርንበት ሬስቶራንት አሁን አሳያችኋለሁ። እንግዲህ ሬስቶራንት የሚባል ሬስቶራንት ነው በቻይና ገበያ። እንግዲህ ልክ ስትመጡ ከስማይል ስፔሻል ዴንታል ፊት ለፊት እንግዲህ የምታገኙት ሬስቶራንት ነው። ሞስት ኦፍ ዘ ቲንግስ ሂር ላይክ ኤዥያቲክ ታይፕስ። ያው እንደምትመለከቱት የኤዥያን ጽሑፎች ነው ያሉት እዚህ አካባቢ። አትክልቶቹም ሰዎቹም ኤቭሪቲንግ ዲፈረንት ነው። በደንብ አሳያለሁ ጋይስ። እዚህ ጋር እንደምታዩት እንግዲህ የተለያዩ አትክልቶች አሉ። በኤዥያ ሀገር እንግዲህ የሚመገቧቸው የተለያዩ አትክልቶች ናቸው። እዚህ ጋር ትናንሽ ቤቢ ወይም ትናንሽ ቃሪያዎች አሉ። ቤቢ ቺሊስ የምንላቸው አይነት እንግዲህ ቃሪያዎች ናቸው። ፒስ አለ፣ ኪውካምበሮች እና የተለያዩ ብዙ ብሮኮሊ፣ ጎመን፣ ወተርሜለን፣ ዱባ ምናምን አለ እዛ አካባቢ እንደምትመለከቱት እንግዲህ በጣም ብዙ የተለያዩ አትክልቶች አሉ። እዚህ ጋር የሆነ ነጭ አትክልት ይታየኛል። ምን እንደሆነ እርግጠኛ አይደለሁም፣ ግን የሆነ አትክልት አለ እዚህ ጋር። እዚህ ደግሞ ጉርድ ሾላ ነው የሚመስል የተለያዩ እንዲህ አይነት ጥራጥሬዎች እንግዲህ የሚሸጡበት ቦታ ነው። ደግሞ እዚህ ውስጥ እንደምታዩት ምስር ምናምን አለ። የምንገኘው እንግዲህ ቻይና ማርኬት ኢንሳይድ ቻይና ማርኬት ነው የምንገኘው። እንደምታዩት እንግዲህ ቦታው በዚህ ማለፊያ አለ እንዴ? እስቲ ያ በዚህች ማለፊያ አለች እንደምታዩት ነው እንግዲህ ጉርድ ሾላ ነው የሚመስል። ሌላ እዚህ አዲስ አበባ ውስጥ ብዙ ሰው ማውቀው ሌላ ማርኬት ነው። እንግዲህ እንደምታዩት ብዙ ነገሮች አሉ የተለያዩ ከአትክልቶች፣ ከፍራፍሬዎች፣ ልብሶች ኤቭሪቲንግ እንግዲህ እዚህ ይገኛል። ተከታተሉ። ጋይስ አሁን ደግሞ እዚህ ቻይና ማርኬት ውስጥ እንግዲህ የተለያዩ አሳ ማርኬቶች አሉ። ዛሬ ደግሞ እንደምታዩት እዚህ ጋር እንግዲህ ዳኒ ፍሬሽ ፊሽ እንገኛለን። የተለያዩ አሳዎችን እናሳያለን። ሰላም እንዴት ነው ብሎ አለን ግብዳ ነው እስከ 2 ኪሎ ይበዛል ማለት ነው። 2 ኪሎ አሁን ይሄ አሳ ማለት ፍላይት ሲሆን ይሄ አሳ ነው ማለት ነው። ፍላፕ ይባላል። ይሄ ራሱ ነው አሳ ተረድቶ ነው ተዘጋጀው ማለት ነው። ሌላም አሁን ይሄ ሌላ አሳ ነው ጅቡቲ የምትባለው አሳ ማለት ነው። አሁን እቺን ስለሆነች እቺ ትንሽ አነስ ትላለች። የነሱ ደግሞ ተቆጫጭ አለ ጅቡቲ ነች እቺ
አሪፍ አሪፍ። ስንት ነው ያውን? ይሄ በጣም ትልቅ ነው። ከትፊሽ ይባላል። ይሄ ከትፊሽ ማለት ነው። ኦልራይት ያ ከትፊሽ ብቻ ሳውንድ የትልቋን ምን ያህል ሊሸጥ ይችላል? 2 ኪሎ ነው ብለኛል። ይሄ በኪሎ ሲሆን 400 ብር ነው ማለት ነው። 1 ኪሎ 400 ብር። የ2 ኪሎ ከሆነ 800 ብር ማለት ነው። ኦኬ እንግዲህ እንደምትመለከቱት እዚህ ቻይና ማርኬት ውስጥ ኦር ኢንሳይድ ቻይና ገበያ ውስጥ ምርጥ ምርጥ አሳ ዳኒ ፍሬሽ ፊሽ የሚለው ጋር ወይም በዚህ ስልክ ቁጥር እየደወላችሁ የተለያዩ አሳዎችን ማግኘት ትችላላችሁ። ሶ ቴንክ ዩ ብሮ። ኦኬ እሺ ተባለ ምን ስለዚህ ያመለከተው ቦሌ ሚካኤል እግር ኳስ ቡድን ይላል። እንግዲህ ያው ተጫዋቾቹ እነዚህ ናቸው። ምዝገባ ላይ ነን ይላል። እንግዲህ የክረምት ምዝገባ ከፈለጋችሁ እዚህ አካባቢ መመዝገብ ትችላላችሁ። እንደምታዩት የተለያዩ ዋንጫዎችን ያሸነፈ ምርጥ ቡድን ነው። ለታዳጊዎች ወይም እግር ኳስ ላይ ታለንት ላላችሁ በዚህ መደወል ለቦሌ ሚካኤል እግር ኳስ ቡድን መመዝገብ ትችላላችሁ። መለከቱት ነው ሰዎች ትሬን እያደረጉ ነው እንግዲህ እዚህ ስትመጡ ጤናችሁንም መጠበቅ ትችላላችሁ። አሳ መግዛት ትችላላችሁ። የተለያዩ ለየት ያሉ አትክልቶችን ማግኘት ትችላላችሁ። ተከታተሉ። ገና ይቀራል። but don't forget to subscribe man. this video እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ ካላደረጋችሁ don't forget to subscribe for more content that's entertaining። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ thanks for watching። ይመቻችሁ።